ሞገድ ደራሲ አርቪንግ ዋላስ ተርጓሚ ተሾመ ዳምጠው ተራኪ ዮሐንስ የዝና ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 8 ቪክቶሪያ ረፋዱ ላይ ጄኔቭ ደረሰች። ከአውሮፕላን እንደወረደች ታክሲ ይዛ ወደ ሪቫጅ ሆቴል ስታመራ እንኳን የራምሴ ነገር እንደገና ድቅና አለባት። ደግነቱ መሃል ከተማ መግባት ስትጀምር ጀብዱ ልትፈጽምበት የምትችለው አዲሱ የጄኔቭ ስራዋ እየታወሳት በመምጣቱ ያን አመፀኛ ትረሳው ጀመር። ሆቴል እንደገባች ወደ ሳም ከመሄዷ በፊት በተባበሩት መንግስታት ድርጅት የጄኔቭ ቢሮ የፕሮቶኮል ሹሙን ጸሐፊ በስልክ ተገናኝታ ስብሰባውን የሚመለከት ጥያቄ ማቅረብ ትችል እንደው ጠየቀች። ከሰዓት በኋላ በ8 ሰዓት በድርጅቱ ጽሕፈት ቤት ብትገኝ ለሌሎች ዓለም አቀፍ ጋዜጠኞች የሚሰጠውን መግለጫ መከታተል እንደምትችል ተነገራት። እስከ 8 ሰዓት ያለውን ጊዜ ምሳ ከበላች በኋላ ገላዋን ታጥባ ሌሎች ዝግጅቶችን ስታደርግ አሳለፈችው። በመጨረሻም ወደ ጽሕፈት ቤቱ ለመሄድ ፒጃማዋን አውላልቃ ልብሷን ለመልበስ ራቁቷን እንደቆመች በቁም ሳጥኑ መስታወት ውስጥ የሚውረገረገው የራሷ ሰውነት ታያት። ቀረበችው፣ ቀረባት። ረጅሙን ፀጉሯን፣ ስስ ከንፈሮቿን፣ አጥንታቸው ወጣ ወጣ ያሉ ሰፋፊ ትከሻዎቿን፣ የተወጣጠሩ ጡቶቿን፣ የተሰለበውን ባህር ሆዷን፣ ግራ ቀኝ የተሸለጠው እንዳለዋን፣ በሥጋ የተሞሉ ጭኖቿን፣ ያማረውን እግሯን፣ የሠራ አካላቷን በጥንቃቄ ተመለከተችው። ኒክ ራምሲ ችላ ያላት ሕፃን አድርጎ በመገመት እንዳልሆነ አረጋገጠች። እንዴት ያለ ገላ እንደቀረበት እንዳላገናዘበ ገባት። ሐሳቧን እንደገና ወደ ዕለታዊ ሥራዋ መለስ አድርጋ ታሰላስል ጀመር። በዚህች የተዋበች ከተማ ኑክሌር ጦር መሣሪያ ለማምረት አቅም ያላቸው ብዙ ሀገሮች ተሰብስበው ቴክኖሎጂያቸውን ለልማት ሥራ ብቻ ለማዋል ቃል እንዲገቡ በተባበሩት መንግሥታት ድርጅት ዋና ጸሐፊ ማዕከልነት ይወያያሉ። አዎ፣ ይህ ራሱ ዜና ነው። ግን ብዙ ሰው ተስገብግቦ የሚሰማው ጆሮ ኮርኳሪ ዜና እንደማይሆን ግልጽ ነው። ቪክቶሪያ የምትመኘው የኒውዮርክና የመላው ዓለም ሕዝብ ትንግርት ብሎ የሚያዳምጠው አዲስና አስደናቂ ዜና ማግኘት ነው። ግን ስዊዘርላንድን በመሰለች በዚህች ገለልተኛ ሀገር ምን አዲስ ነገር ይፈጸማል? የተከራየችውን ጃጓር መኪና ከመንገዱ ዳር አቁማ በድርጅቱ መግቢያ በር በትኬት መቁረጫው መስኮት ስትደርስ የይለፍ ካርዷን አሳየች። ከውስጥ ብዛት ያላቸው አገር ጎብኚዎች ወደ እንግዳ መቀበያው ክፍል ሲጎርፉ ከጀርባቸው ደረሰችባቸው። በእንግዳ መቀበያው ክፍል ብዙ ጋዜጠኞች ተቀምጠዋል። ስለ ስብሰባው በተለያዩ ጠቅላላ ጉዳዮች ላይ አንዲት ፈረንሳዊት ሴት ገለጻ አደረገች። ገለጻው እንዳበቃ የሕንፃውን የተለያዩ ክፍሎች በተለይም የተለያዩ ዓለም አቀፍ ስብሰባዎችን የሚያስተናግዱ በሶፋ የተሞሉ አዳራሾችንና መጪው ስብሰባ የሚካሄድበት ሰፊ አዳራሽ፣ በዚህም አዳራሽ ተርጓሚዎች፣ ጋዜጠኞች፣ መልእክተኞችና ስብሰባውን የሚመሩት የድርጅቱ ዋና ጸሐፊ ራሳቸው የሚቀመጡበትን ስፍራ አንድ በአንድ ጎበኙ። ጉብኝቱ ሲፈጸም ፈረንሳዊቷ ጎብኚዎቹ ያልገባቸው ነገር ካለ ሊጠይቁ የሚችሉ መሆናቸውን አስታወቀች። ቪክቶሪያ ገና ከጅምሮ የተጉላላባትን ጥያቄ አነሳች። ጥያቄዎቹም ተነስተው እንደ ነገሩ መልሳቸውን አገኙ። ያየችውንና የሰማችውን ሁሉ በማስታወሻው አስፍራ ነበር። ቪክቶሪያ ወደ መኪናዋ የተመለሰችው ወደ ሆቴሏ በመመለስ ላይ እንዳለች
አንድ የተምታታ ነገር አእምሮዋን በጠበጠው። የተሰጣት ሥራ ስሜት የማይሰጥ ነው። ያው ኤድዋርድ ሐሳበ ጠባብ ሰው ነው። በፍጹም ስሜት የማይሰጥ ውሱን ሥራ ነው። በመጨረሻ ወደ መኝታ ክፍሏ ስታመራ ግን የተሰጣት ሥራ ትዕዛዝ በመሆኑ ያየችውን ሁሉ ኒውዮርክ ደውላ መነጋገር እንዳለባት ተረዳች። የነገው ሥራዋ የተሻለ እንደሚሆን ተስፋ አደረገች። የማግስቱ ሥራዋ ግን እንደጠበቀችው ሊሻል ይቅርና የባሰ ሆኖ አገኘችው። ቪክቶሪያ በማንኛውም ግዑዝ ነገር፣ በማንኛውም ስውር ነገር ላይ ቢሆን አንድ ተነባቢ ጽሑፍ ማቅረብ የሚችል የተፈጥሮ ተሰጥኦና ችሎታ እንዳላት ራሷ በኩራት የምትመሰክር ጋዜጠኛ ናት። ይሄኛው ሁለተኛው የኤድዋርድ ትዕዛዝ የተባበሩት መንግሥታት ድርጅትን ስብሰባ አስመልክቶ በጄኔቫው ኢንተርኮንቲኔንታል ሆቴል ጽሑፍ የማቅረብና የድርጅቱ ዋና ጸሐፊ በሆቴሉ በሚቆዩበት ወቅት ስለሚደረግላቸው መስተንግዶ ሀተታ የማዘጋጀት ሐሳብ ግን ፍጹም የማይንቀሳቀስ ሆኖ ታያት። ብዕሯ በማስታወሻዋ ላይ እንደ ወትሮ ሊንደረደርበት ስላልቻለ አንድ ቦታ ተተክሎ ለራሷ ጥያቄ ያቀረበላት። እንደምንም ከግቢው ጀመረች። የበሩ ዘብ የትና እንዴት እንደቆመ አለባበሱን ሳይቀር አንድ በአንድ ጻፈች። ሰፊውን የሆቴሉን በረንዳ፣ የእንግዳ መቀበያውንና ገባ ብሎ የሚገኘውን አሳንሰር በማስታወሻዋ ሰፈረች። ራሷ አሳንሰሩ ውስጥ እንደገባች በቀጥታ ዋና ጸሐፊ ወደሚያርፉበት ክፍል አመራች። ሰፊና የተዋበ የመኝታ ክፍል ነበር። በስተግራ በሁለት ቡድን የተከፈሉ ትላልቅ ሶፋዎችና 4 ሌሎች ወንበሮች ይታያሉ። በስተቀኝ ትልቅ ፒያኖ፣ በሌሎች ወንበሮች የተከበበ ጠረጴዛና ሌላ አትክልት የያዘ ሳህን የተቀመጠበት አነስተኛ ጠረጴዛ አለ። ክፍሉን አጥንታ እንደጨረሰች በገባችበት በመውጣት ላይ እንዳለች ለመጨረሻ ጊዜ ዞር ብላ ተመለከተች። በዓይነ ሕሊናዋ በክፍሉ ላይ ሕይወት ዘራችበት። የተባበሩት መንግሥታት ድርጅት ዋና ጸሐፊን በሐሳቧ ክፍሉ ውስጥ አስቀምጣ ሳለቻቸው። ዋና ጸሐፊው ከተለያዩ አገሮች መልእክተኞች ጋር የግል ውይይት ሲያደርጉ ታዩአት። ሐሳቧ ግን እውን አልሆነም። የተንጣለለው የመኝታ ክፍል ሳሎን ኦና እንደሆነ ከሐሳቧ ስትመለስ ተረዳች። ገና ጧት በመሆኑ ለኤድዋርድ ስልክ ለመደወል ጊዜው ገና ነው። የ3 እና የ4 ሰዓት ነፃ ጊዜ አላት። በዚህ ጊዜ ለነገ ያቀደችውን ከተማዋን የመጎብኘት ተግባር ዛሬ ልታደርገው አሰበችና ተወችው። ፍላጎቷ ከከተማ ለመውጣትና ወደ ገጠሩ ጎራ ለማለት ነበር። መኪናዋ ውስጥ እንዳለች ከጎኗ ባለው መቀመጫ የሚገኘውን የስዊዘርላንድን ካርታ ታጥፎ ተቀምጦ አየችው። ገላልጣ ስትመለከተው ኤንዋን በሚል ምልክት በተሰመረው ከጄኔቭ ወደ ላውሰን ከተማ በሚወስደው አውራ ጎዳና ላይ ዓይኗ አረፈ። ጃጓሯን አስነስታ ኤንዋን የሚለውን ምልክት ለማግኘት ከሆቴሉ ወጣች። እንደጠበቀችው ጉዞዋ ደስ የሚል የገጠር ኅብረ ቀለም ያለው ሆኖ አገኘችው። በዝግታ እየነዳች ንጹሕ የገጠር አየር እየሳበች ለግማሽ ሰዓት ያህል እንደተጓዘች በ20 ኪሎ ሜትር ርቀት ላይ ከምትገኘው ኒዮን ከተሰኘችው ጥንታዊ ከተማ ላይ ደረሰች። ይህችን ታሪካዊት ከተማ በዚህ አጋጣሚ ተዘዋውራ ለመጎብኘት ወሰነች። 2 ጎዳናዎች ከሚገናኙበት መስቀለኛ መስመር አጠገብ መኪናዋን ለማቆም ስፍራ በማማረጥ ላይ ሳለች ድንገት ዓይኗ አንድ ነገር ላይ ተተክሎ ቀረ። ሆቴል ሳይሆን አይቀርም። በአንድ ረዥም ሕንፃ በር አካባቢ ደረስ መለስ የሚል ሰው ተመለከተች። ሕንፃው ሆቴል መሆኑን ወዲያውኑ አረጋገጠች። አልፕስ ሆቴል የሚል ጽሑፍ ይነበባል። ሰውየው ላይ ዓይኗ ተተክሎ የቀረው ማንነቱን የምታውቀው መሆኑን በማመኗ ነበር። ለመሆኑ ሰውየውን የት ነው የምታውቀው? በዚህች ትንሽ የስዊስ ከተማስ ምን ያደርጋል? ጥያቄዋ በአእምሮዋ ተጉላላ። በሆቴሉ በር 2-3 ጊዜ ሲንጎራደድ ቆይቶ ወደ ውስጥ ገባ። የምታውቅበትን ስፍራ ልታስታውስ ሞከረች።
ቁመናው ዘለግ ያለ ለግላጋ ወጣት የሚመስልና ከፈፉ ጠበብ ያለ ባርኔጣ ጥቁር ፀጉር ባበቀለ አናቱ ላይ የደፋ አፍንጫው የማንቆርቆሪያ ሻንዳ የመሰለ ከንፈሩ ዳጎስ ያለ በአጠቃላይ በሲኒማ ከተመለከተቻቸው ብዙ ማጅራት መቼዎች መካከል አንዱን የመሰለ ፍጥንግል ማን ነው እሱ? አዎ መጀመሪያ ባየችው ጊዜም ይህን ሰው ከከተማ ወንበዴዎች እንደ አንዱ አድርጋ መገመቷ ትዝ አላት። ወዲያውኑ ደግሞ ይህ ሰው እንዴት እንደተዋወቃት ታወሳት። ጉስ ፓጋኖ። ልክ ነው፣ ጉስ ፓጋኖ። በአንድ ወቅት ቤት ሰርሳሪ ሌባ፣ ቀጥሎ የቅጥር ነፍሰ ገዳዮች ጆሮ ጠቢ የነበረው፣ በኋላም በኒውዮርክ ሪኮርድ የመጀመሪያ ሥራዋ ቃለ መጠይቅ ያደረገችለት ጉስ ፓጋኖ። ጉስ ፓጋኖ ከሌሎች አሜሪካውያን ሁሉ በዚህች የስዊዘርላንድ አነስተኛ ከተማ በኒዮን ምን ያደርጋል? መኪናዋን አቁማ ልታገኘው ፈለገች። ባዶ ጉጉት እንጂ የምታናግረው ጉዳይ ኖሯት አልነበረም። የሚያውቁትን ሰው በሰው ሀገር ላይ ሲያገኙ የሰላምታ ልውውጥ እንኳን ታላቅ ተስፋ ነው። ቪክቶሪያ ግን ፓጋኖን ሻይ ወይንም ምሳ ለመጋበዝ የሚያስችል ትውውቅ ስላላት በፈገግታ ሰላምታ ልታቀርብለት ትችላለች። ከመኪናው የወረደችው በዝላይ ነበር። አልፕስ ሆቴል ውስጥ ዘው ብላ ገባች። የእንግዳ መቀበያና 3 የበረንዳ ወንበሮች ከመኖራቸው በስተቀር ሆቴሉ የሚያደናግር የቁሳቁስና የመስታወት ሽብርቅ ያጣበበው ድርጅት አልነበረም። ይባስ ብሎ በውስጡ የሚስተናገድ አንድም ሰው አለመኖሩ ቪክቶሪያን አስገረማት። ጉስ ፓጋኖም ሆነ ማንም ሰው የለም። ፈጠን ብላ ወደ እንግዳ መቀበያው ወንበር አመራች። ግን እሱም ባዶ ነው። በሂሳብ መቆጣጠሪያው አጠገብ አንድ ደወል አየች። እርዳታ ለመጥራት የተተከለ ደወል መሆኑን ገምታ ደወለች። በጥቂት ሴኮንዶች ውስጥ ኢጣሊያዊ ገጽታ የሚነበብበት አስተናጋጅ ከምግብ አዳራሹ አቅጣጫ ብቅ ብሎ ቪክቶሪያን ተመለከተና አሜሪካዊ መሆኗን በመገንዘብ ሳይሆን አይቀርም በጠራ እንግሊዝኛ ይቅርታ አላት። በምግብ አዳራሹና በእንግዳ መቀበያ ክፍል ደርቤ ነው የሚሰራው። ሊመዘገቡ ይፈልጋሉ? አይ የለም አለች ቪክቶሪያ። ጓደኛ የሆነ አንድ እንግዳ እዚህ አርፏል። ላነጋግረው እፈልጋለሁ። የመኝታ ክፍሉን ቁጥር ልታገኝልኝ ትችላለህ? አስተናጋጁ ከእንግዳ መቀበያው ወንበር ወደፊት ተራምዶ የእንግዳ መመዝገቢያውን ቅጽ እያስጠጋ ስማቸውም አልበል አላት። ሚስተር ፓጋኖ፣ ጉስ ፓጋኖ ይባላል። ከኒውዮርክ ነው የመጣው። አስተናጋጁ በብዕሩ ከላይ ወደ ታች እየወረደ እያንዳንዱን ቁጥር አይቶ ከጨረሰ በኋላ ስሙን ሊያገኝ ባለመቻሉ ገጾችን ማገላበጥ ያዘ። በመጨረሻም ስሙን በፊደል ሊነግሩኝ ይችላሉ? ሲል ቪክቶሪያን ጠየቃት። ፓጋኖ። አስተናጋጁ እንደገና ገጽ በገጽ መስመር በመስመር ስሙን ቢፈልግ ሊያገኘው አልቻለም። ራሱን እየነቀነቀ ፓጋኖ የተባለ የተመዘገበ የሰው ስም የለም። እስኪ መዝገቡን እንየው ጠየቀች ቪክቶሪያ። አስተናጋጁ መዝገቡን አስጠጋላት። በጥንቃቄ መረመረች። ፓጋኖ የሚል ስም አልተጻፈም። ግራ ገባት። ደቂቃ እንኳን አይሞላም እዚህ ሲገባ አይቼዋለሁ አለች። አልተመዘገቡም ማለት ነው መለስ አስተናጋጅ። ምናልባት ምግብ ቤት ገብቶ እንደው? የለም ምግብ ቤት ለግማሽ ሰዓት ያህል የመጣ ሰው የለም። እንደሚመስለኝ ምናልባት ሰውየው አልጋ የያዘ ሌላ ሰው ሊጠይቁ መጥተው ይሆናል። እንዲያ ከሆነ ደግሞ የግድ ስማቸውን አንመዘግብም። ይህ ምክንያት ፈጽሞ ያልጠረጠረችው አማራጭ ነበር። ከአማራጭ በላይ ሊሆን የሚችል ትክክለኛ ግምት መሆኑን ወዲያውኑ አመነች። አስተናጋጁን አመስግና ከሆቴሉ ወጣች። ወደ መኪናዋ ስታመራ ሰዓቷን ስትመለከት ካሰበችው የበለጠ ጊዜ ማባከኗን ስለተረዳች ወደ ጄኔቭ ለመገስገስ ትጣደፍ ጀመር።
ያስቸኮላት የምትሰራው ሥራ በመኖሩ አልነበረም። ለኤድዋርድ ስልክ ከመደወሏ በፊት ያዘጋጀችውን ጽሑፍ እንደገና መገምገም ነበረባት። ከሰዓት በኋላ ቪክቶሪያ ከኒውዮርክ ሪኮርድ አሳታሚ ጸሐፊ ከሪፕኪን ጋር በስልክ ተገናኝታ አለቃዋን ለማነጋገር መጠባበቅ ጀመረች። ከማስታወሻዋ ገንጥላ የያዘችው የኢንተርኮንቲኔንታል ሆቴልን ሕንፃ ውስጣዊና ውጫዊ ገጽታ የሚያትቱ ገጾቿ ጭኗ ላይ ተቀምጠዋል። ለአራተኛ ጊዜ እየገመገመቻቸው ነበር። ኤድዋርድ ነኝ። እንዴት ነሽ ቪክቶሪያ? አቤት ሚስተር ኤድዋርድ፣ በኢንተርኮንቲኔንታል ሆቴል ላይ ሀተት አዘጋጅቼ እንድደውልልዎ አዘውኝ ነበር። በትክክለኛው ሰዓት ነው የደወልሽው። ለመሆኑ ዋና ጸሐፊው የሚያርፈው በእርግጥ በዚያ ሆቴል መሆኑን አረጋግጠሻል? ነገ በሆቴሉ ይገኛሉ ካለች በኋላ ጥቂት አቅማማችና ምራቋን ውጣ ቀጠለች። ሚስተር ኤድዋርድ፣ መቼም የተቻለኝን ሁሉ ነው ያደረግኩት። ያውም ከረዳት ሥራ አስኪያጁ ጀምሮ ሁሉም የሆቴሉ ሠራተኞች በጣም ነው የተባበሩኝ። ልክ ነሽ፣ ሠራተኞች ተባባሪዎች ናቸው። በሱ ሆቴል ብዙ ጊዜ አርፌበታለሁ። ግን እነሱ ምንም ያህል ቢተባበሩኝ፣ ምንም ያህል የውስጡንና የውጭውን እንደፈለግኩ ቢያስጎበኙኝ ሀተታ የምጽፍበት ምንም ነገር አላገኘውም። ስለ ሀተታሽ ጠቃሚነት አስተያየቱን ለእኔ ተይልኝ። እሱስ ልክ ነው፣ ግን ለመጀመሪያ ያህል ባለ 5 ማዕዘን ሆቴል ነው። ምንም የተለየ ነገር አላየሁበትም። የተባበሩት መንግሥታት ድርጅት ዋና ጸሐፊን ያህል ትልቅ ሰው ሲያርፍበትም ልዩ ዝግጅት አልተደረገበትም? እኔ እንደማየው ምንም ዝግጅት አልተደረገበትም። መልካም፣ በይቀጤ ያየሽውንና የሰማሽውን በሙሉ አስገልብጭ። ሁሉንም ቃል ሊጽፉ ይፈልጋሉ? የለም፣ አትጨነቂ። ኢስቲል መስመር ላይ ናት። እኔ ለመስማት ብቻ ስልኩን ክፍት ተወዋለሁ። ቀጤ። ለ10 ደቂቃዎች ያህል የማስታወሻዋን ጽሑፍ ለኢስቲል አስገልብጣ እንደጨረሰች የአለቃዋን ድምፅ ሰማችው። ይቅርታ እንግዲህ አለች ቢቸግራት። ይህን ያህል የሚስብ ጽሑፍ አይደለም፣ ያበላሸው ርዕሱ ነው። የለም አለ ኤድዋርድ ቀበል አድርጎ። ይህንኑ ብቻ ነው የምንጠብቀው። አጭር ጥናታዊ ጽሑፍ ይወጣዋል። የዋና ጸሐፊው ጄኔቭ ቆይታ በስብሰባው ዋዜማ በሚል ርዕስ እናትመዋለን። በጣም ጥሩ ጽፈሻል ቪኪ። በይ እንግዲህ ግዳጅሽን በብቃት ስለተወጣሽ ነገን ረፍት አድርገሽ ከነገ ወዲያ በስብሰባው አዳራሽ ተገኝ። አንድ ቀላል ነገር ሳልነግረው ሚስተር ኤድዋርድ። ቪክቶሪያ በድንገት አለቃዋን አቋረጠችው። ለእርስዎ ከመደወሌ በፊት ጥቂት ትርፍ ጊዜ ስለነበረኝ ከጄኔቫ ወጣ ብዬ ነበር። አንድ ሰው ያየው መሰለኝ። ማለቴ ከባልደረቦቻችን አንዱን። ከምኖቻችን አንዱን? ከሠራተኞቻችን? ጉስፓጋኖን አለችው ባጭሩ። ማንን? ጉስፓጋኖን። አያስታውሱ? በድርጅቱ እንደተቀጠርኩ መጀመሪያ ቃለ መጠይቅ ያቀረብኩለትን ሰው። በኢንገር እስር ቤት ታስሮ የነበረው የመስሪያ ቤታችን ቃል አቀባይ። ስሙን ረስተውት ይሆናል። ፓጋኖ ይባላል። አስታወስኩ። ምን ሆነ ታዲያ? ከሰዓት በፊት ወደ ገጠር ወጣ ብዬ ነበር። ኒዮን በተባለች ትንሽ ከተማ ስደርስ ፓጋኖ አንድ ሆቴል ሲገባ አየሁት። ሰላም ልለው ገባ ብዬ ስጠይቅ አልተመዘገበም። ሰውየው ፓጋኖ መሰለኝ። ብቻ ይህን ያህል ጠቃሚ ወሬ አይደለም። ፓጋኖ ሊሆን አይችልም አለ አርምስቴድ ቀልጠፍ ብሎ። ተሳስተሻል። ቀጥሎም ደረቅ ሳቅ እያሰማ በአንድ ጊዜ 2 ቦታ እንዴት ሊታይ ይችላል? ከግማሽ ሰዓት በፊት እኔና ሃሪዴትስ አይተነዋል። የአንቺው ፓጋኖ አምሳያ መሆን አለበት አለ። ወይኔ ጉዴ! ልክ ራሱን ነው እኮ የሚመስለው። በዚህ አይነቱ የማይረባ ወሬ ጆሮውን በማደንቆር ይቅርታ ጠይቃለሁ ሚስተር ኤድዋርድ። ምንም አይደለም። በይ እንግዲህ በጄኔቭ መልካም እረፍት። ከነገ ወዲያም ከስብሰባው አዳራሽ እንዳትለይ። ኤድዋርድ እንደ ትክል ድንጋይ ድርቅ ብሎ እንደቀረ ቆየ። ከውስጥ ቆሽቱ በብሽቀት ርር ብሏል። የውስጥ ስልኩን መደወያ ጫና አደረገ። ሃሪ! አቤት አለቃ። ቶሎና! ኤድዋርድ አዘዘ። አሁኑኑ! ሃሪዴትስ በድንጋጤ ትንፋሹ ቁርጥ ቁርጥ እያለ አለቃው ቢሮ ሲገባ ደቂቃ እንኳን አልወሰደበትም። አለቃ፣ ምን ችግር አለ? ምን ችግር አለ?
ኤድዋርድ ባረቀ፣ ከንፈሩን በሽሙጥ ሸልጦ። ያሸፋፋ ድካማችንን ሁሉ አፈር አስጋጠው። ሃሪ ወደፊት አሰገገ። ከመጀመሪያው ይበልጥ ተወናብዶበታል። አልገባኝም። ያደደብ ፓጋኖ ተደበቅ በተባለበት ቦታ እንደ ውሻ ከወዲያ ወዲህ ሲል ከፈከፍ ሰው አይቶታል። የትስ ቢሆን እንዳትታይ ተጠንቀቅ አላለውም ነበር? ግን እንዴት? ጠየቀ ሃሪ ረጋ እያለ። ያቺ የወስተን ልጅ ለሽርሽር ወደ ገጠር ወጣ ብላ ኖሯል። ኒዮን ከተማ ፓጋኖን አየችው። እንዲያውም በገባበት ሆቴል ሳይቀር ገብታ ነበር። ደግነቱ አላገኘችውም። ደግነቱ አልተመዘገበም። የተመዘገበው ጄምስ ፈርግሰን በሚል ስም ነበር ካለ በኋላ ሃሪ ዲትዛስብ አደረገና እኔ እንጃ አለቃ፣ እኒያን ሁለት ሰዎች ቪክቶሪያንና ራምሴን በአንድ ጊዜ ወደ ውጭ መላኩ ወደ ተለያዩ ሀገሮች ቢሆንም እንኳን ጥሩ ሐሳብ አይመስለኝም። እንዲህ ያለ አጋጣሚ ወደፊትም እንዳይከሰት እሰጋለሁ። ሁለቱ እዚያ መሆናቸውን እፈልግ ነበር አለ ኤድዋርድ። በጣም ጠቃሚ ጋዜጠኞች ናቸው። ቆፍሮ የሚያቀርቡልኝ ዜና በጣም ይረዳኛል። ይሄ ዛሬው ግን እንዳልከው የአጋጣሚ ጉዳይ ነው። ፓጋኖ የነገርነውን የሚሰማ ቢሆን ኖሮ። ኤድዋርድ ጠረጴዛውን በቡጢ ጠለዘው። ሃሪ አሁኑኑ ፓጋኖን አገናኘኝ፣ ዋጋውን እሰጠዋለሁ። እግረ መንገድህን ስቲል ከቪክቶሪያ የተቀበለችውን አተታ በአስቸኳይ ታይፕ እንድታደርግልኝ ንገርልኝ። ለፓጋኖ አተታውን ላቀብለው እፈልጋለሁ። አሁን ግን ያን ዝቅዝቅ መስመር ላይ ያቅርብልኝ። ከጥቂት ደቂቃዎች በኋላ የሃሪ ዴትዝ ድምፅ በውስጥ ስልክ ተሰማ። የሀገር አቋራጭ መስመር እየተጠበቀ ነው። ኤድዋርድ ላቡን ከግንባሩ ላይ እየጠረገ በመወራጨት ደጋግሞ ጠረጴዛውን በቡጥ እየደለዘ ደቂቃዎች ያህል እንደተጠባበቀ የጉስ ፓጋኖ ድምፅ ይሰማ ጀመር። ጉስ! ኤድዋርድ ጮኸ። ምን መጣ ጌታዬ? አንተ የተለከፍክ፣ አንተ ቀለብላባ ታይተሃል፣ ስትልከሰከስ ታይተሃል። ፓጋኖ ተምታቶበት ተርበተበተ። አልገባኝም። አንድ ሰው አይቶሃል። የኤድዋርድ ድምፅ ከኒውዮርክ የአውሮፓውን ፓጋኖ ጆሮ ታምቡር አርገበገበው። የድርጅታችን ሠራተኛ የሆነች ሴት ሪፖርተራችን አወካት። ልጅቷን ቪክቶሪያ ዌስተን አንድ ጊዜ ቃልህን የተቀበለችው። አረ አላስታወስኳትም። ማን እንደሆነች ልቡ አላጣውም። አሃ ያቺ ስሌንገር ያነጋገረችኝ ደልዳላ ልጃገረድ እሷ ነች። በኢንተርኮንቲኔንታል ላይ እንድትጽፍ ጄኔቭ ላኳት። ሽርሽር ወጥታ አንተን ሆቴልህ ውስጥ ስትገባ አይታሃለች። እዚህ መታ ነበር። ደደብ ለሽርሽር ነው የመጣችው ነው እኮ የምልህ። አሁን ነጥቡ ቀን ቀን ሰው በሚያይ ወቅት ምን አባ ልትሰራ ከመኝታ ክፍል ወጣ ነው? አላስጠነቀቅንህም? ይሰሙኛል ጌታዬ፣ ላስረዳው። ኩፐር ይህ ስም ለመሆኑ በስልክ የምትጠራው ስም ነው አንተ ቅዳፍ? ቆይ እንጂ ላስረዳው። በቃ ሁለተኛ እንዳይደገም። ግን እኮ አንዳንድ ጊዜ የሚያስወጣኝ የሥራችን ጉዳይ ይኖራል። ይህ ከሆነ ጺምህን አሳድግ፣ ጥቁር መነጽር ግዛ። የለም ጺምም ቢሆን እስክታሳድግ ጊዜ የለንም። ግዛ ወይም ሌላ ዘዴ ፈልግ። እሺ ጌታዬ ከማለት ሌላ ፓጋኖ የሚናገረው አልነበረም። የኢንተርኮንቲኔንታልን ጽሑፍ ተቀብዬልሃለሁ። ጥሩ፣ ግን ኩፐር ብዙም ጽሑፉን የሚፈልግ አይመስለኝም። ከሰዎቹ አንዱን በሆቴሉ አስገብቶ ከላይ እስከ ታች አሳይቷል። ለማንኛውም የእርሶንም ላቀብለው። 3 ገጽ ተኩሉን የታይፕ ጽሑፍ በጥንቃቄ ለፓጋኖ አነበበለት። ፓጋኖ በብዕርና በወረቀት እያንዳንዱን ቃል ተቀበለው። በመጨረሻ ለመሆኑ ፕሮግራሙ በፕሮግራም መሠረት እየሄደላችሁ ነው ሲል ጠየቀ ኤድዋርድ። ምንም ለውጥ የለም። የተነገ ወዲያውን ፕሮግራም በዕቅድ መሠረት ነው። ከነገ ወዲያ በጄኔቭ ከጠዋቱ 3 ሰዓት ከ25 የተባበሩት መንግሥታት ድርጅት የስፓኝ አዳራሽ፣ በተለይም የጋዜጠኞችና የጎብኚዎች የመቀመጫ ስፍራ
ጢም ብሎ ሞልቷል። ለእይታዋ ከሁሉም ይበልጥ አመቺ ስፍራ ለማግኘት ስትል ቪክቶሪያ ወደ አዳራሹ የገባችው ከብዙዎቹ ቀደም ብላ ነበር። በባንኮኒው የመጀመሪያው ረድፍ ላይ ቦታ አገኘች። የባንኮኒውን ጠርዝ ተደግፋ ወደፊት በማጎንበስ ከምድር ቤት የተንጣለለው አዳራሽ ምን እንደሚመስል አተኩራ ተመለከተች። አዳራሹን የመንግስታቱ መልእክተኞች ሞልተውታል። ብዙዎቹ በተዘጋጀላቸው ስፍራ ተቀምጠዋል። ጥቂቶቹ ወዲያ ወዲህ ይመላለሳሉ። ሌሎች በየሀገራቸው ቋንቋ ይወያያሉ። ለዓይን እጅግ የሚማርክ ሥነ ሥርዓት ከመሆኑ የተነሳ ቪክቶሪያ የስብሰባው ፕሮግራም እስኪጀመር ቸኮለች። ጊዜ እያዘገመ ወደ 3 ሰዓት ተኩል በተጠጋ መጠን ብዙዎቹ የስብሰባው ተካፋዮች በማናቸውም ሴኮንድ በዋና ጸሐፊው በሚያዘው የሊቀመንበር መድረክ ላይ ዓይናቸውን አሳረፉ። 3:30 ቪክቶሪያ ማስታወሻ ደብተሯንና ብዕሯን አዘጋጅታ ትጠባበቅ ጀመር። 3:35 የዋና ጸሐፊው ወንበር አሁንም ባዶ ነው። 3:40 3:45 እንዲያውም ሌሎች 15 ደቂቃዎች አለፉ። ዋና ጸሐፊው አሁንም ብቅ አላሉም። ቪክቶሪያ ከታች የመንግስታት መልእክተኞች ሲቅበጠበጡ ሲቁነጠነጡ ይታዩአታል። አንዳንዶቹ ከተቀመጡበት ይነሳሉ፣ ሌሎቹ በተቀመጡበት እየተንጠራሩ ያዛጋሉ። በቪክቶሪያ ግምት የዋና ጸሐፊው መዘግየት ያልተለመደ አይደለም። የአመራር ሰዎች ምንጊዜም በታላላቅ ጉዳዮች ስለሚጠመዱ ብዙ ጉዳዮችን በአጭር ጊዜ መፈጸም ይኖርባቸዋል። ዋና ጸሐፊውንም ያለ ጥርጥር አንድ ጉዳይ አዘግይቷቸዋል። በአጭር ጊዜ በስፍራቸው እንደሚገኙ ቪክቶሪያ አመነች። ሌሎች 5 ደቂቃዎች እንዳለፉ አዳራሹ ትዕግስቱን አጥቶ በማጉረምረሙ ሳይሆን አይቀርም አንድ ድምፅ በድምፅ ማጉያ ዋና ጸሐፊው በኢንተርኮንቲኔንታል ሆቴል ከመኝታ ክፍላቸው መውጣታቸውንና ወደዚህም በማመራት ላይ መሆናቸውን እንገልጻለን ሲል ተሰማ። ይህ ገለጻ ለጥቂት ጊዜ አዳራሹን ረጭ ሊያደርግ ቻለ። ይሁንና ጊዜ እያዘገመ ቢጓዝም ዋና ጸሐፊው በአዳራሹ ሊታዩ አልቻሉም። ቪክቶሪያ ትዕግስቷ በመሟጠጡ በደመ ነፍስ ከመቀመጫዋ ተነስታ ከጋዜጠኞች ክፍል ወጣች። በአዳራሹ በረንዳ የስዊዝ ፖሊስ ሰልፈኞች ተሰብስበው ይታያሉ። ቪክቶሪያ ወደ አንደኛው ጠጋ ብላ ይቅርታ ብታደርጉልኝ የኔ ወንድም እንግሊዝኛ መናገር ትችላለህ? ስትል ጠየቀችው። ያው እመቤት። ዋና ጸሐፊው እስካሁን አልመጡም። እስካሁን ገና ናቸው፣ እየጠበቅናቸው ነው። ዋና ጸሐፊው የዘገዩበትን ምክንያት በመዘርዘር ይቅርታ ጠይቀው ስብሰባውን የሚጀምሩበት ጊዜ ሩቅ እንደማይሆን ገምታ ከአካባቢው ላለመራቅ ወሰነች። ቀስ እያለች ወደ መውጫው በሚወስዱት ደረጃዎች ስትመላለስ ቆይታ በመጨረሻ ወደ መኪናዋ አመራች። የዋና ጸሐፊው በፕሮግራም አለመገኘት ግራ የሚያጋባ ነው። እንዲያውም ጥሩ ዜና ሊወጣው ይችላል። መኪናዋ ውስጥ ስትንደረደር ገባች። ኢንተርኮንቲኔንታል ሆቴል ለእግር ጉዞ ሩቅ ባይሆንም ያላት ጊዜ አጭር ስለሆነ መኪናዋን ባለው ፍጥነት እያጓራች ገሰገሰች። ብዙ ሐሳብ ይዘበራረቅባት ጀመር። ሕመም አጥቅቷቸው ይሆናል? ሌላስ ምን ምክንያት ይኖር ይሆን? በአስቸኳይ ልትደርስበት ቁርጥ ሐሳብ አደረገች። በሆቴሉ መግቢያ መኪናዋን አቁማ ወደ ውስጥ ገባች። በእንግዳ መቀበያውና በአሳንሰሩ መካከል ዓይኗ ዋዠቀ። ብዙ ሰዎች፣ አንዳንዶቹ የደንብ ልብስ የለበሱ፣ ሌሎቹ በፕሮቶኮል ሆነው በአሳንሰሩ አጠገብ ተኮልኩለዋል። የዋና ጸሐፊው ደህንነት ጠባቂዎች ሳይሆኑ እንደማይቀሩ ቪክቶሪያ ብትገምትም እርግጠኛ ለመሆን ፈለገች። ዓይኗ በድጋሚ ወደ እንግዳ መቀበያው ወንበር መለስ አለ። ሆቴሉን ለመጎብኘት በመጣችበት ጊዜ ያስጎበኛትን ረዳት ሥራ አስኪያጁን አየችው። ፈጠን ብላ ወደሱ ሄደች። ሰላም፣ ያስታውሱኛል? አለች። ረዳት ሥራ አስኪያጁ ጥቂት አሰበና መለሰላት። አዎ፣ እንዴታ፣ ጤና ይስጥልኝ ወይዘሪት ዌስተን። ይቅርታ ያድርጉልኝና ዋና ጸሐፊው ምን ሆነዋል? ረዳት ሥራ አስኪያጁ ትከሻውን ሰበቅ አድርጎ
አላወቅንም። እስካሁን መኝታ ክፍላቸው ውስጥ ናቸው? ስልክ ደውለን ነበር፣ መልስ አላገኘንም። ምናልባት ታመው እንደሆነ። የለም ወይዘሪት፣ ክፍላቸው ውስጥም ገብተን ነበር፣ ባዶ ነበር። ከክፍላቸው ወጥተዋል። ግን በዚህ ቅጽበት ረዳት ሥራ አስኪያጁ ከቪክቶሪያ በስተጀርባ አንድ ነገር በማየት መሆን አለበት ከአንገቱ ሰገግ ብሎ ይመለከት ጀመረ። ቪክቶሪያም ሰውየው ወደሚመለከትበት አቅጣጫ ዞር አለች። ያደረገው ጥቁር መነጽር አፍንጫውን ሙሉ ለሙሉ ሊሸፍነው የደረሰ አንድ ረጅም ሰው ከኋላው ቆሟል። ረዳት ሥራ አስኪያጁ ከተቀመጠበት ተነሳ። አንድ ጊዜ ይቅርታ ወይዘሪት አለ ረዳት ሥራ አስኪያጁ። ዋና ሥራ አስኪያጁ ናቸው፣ ሊያነጋግሩኝ ይፈልጋሉ። ረዳት ሥራ አስኪያጁ ቪክቶሪያን አልፎ ወደ አለቃው እንደሄደ አለቃው ክንዱን ትከሻው ላይ ሲያሳረፍበት ቪክቶሪያ ተመለከተች። ዋና ሥራ አስኪያጁ እጁን በረዳቱ ትከሻ ላይ ማሳረፍ ብቻ ሳይሆን ራቅ ወዳለ ምሰሶ እየጎተተ ወሰደው። ረጅሙ ሥራ አስኪያጅ ወደ ረዳቱ ጎንበስ ብሎ አንድ ምስጢር ሹክ ይለው ነበር። ወደ ምሰሶ መደበቅ ሲጀምሩ የቪክቶሪያ አእምሮ በጥያቄ ተወጠረ። ወደ ምሰሶ ራመድ አለች። የሚያወጉት ስለ ሆቴሉ አስተዳደር ሊሆን ቢችልም ንግግራቸው እንዲያመልጣት አልፈለገችም። በምሰሶ ተቃራኒ ጎን ተከልላ ታዳምጣቸው ጀመር። ዋና ሥራ አስኪያጁ በፍጥነት ይናገራል። የሚናገረው ፈረንሳይኛ ቢሆንም ቋንቋው እንግዳው አልነበረም። የሰማችው ግን በቆመችበት ክው ብላ እንድትቀር አደረጋት። ጆሮዋን አቁማ አዳመጠች። አዎ ልክ ነው። ዘቡን ቃል ከሚቀበሉት ከፖሊስ ጠቅላይ መምሪያ የደረሰኝ ምስጢር ነው። እንደተረዳሁት ዋና ጸሐፊው ከዘባቸው ጋር በግል ወዳዘጋጀንላቸው አሳንሰር ይሄዳሉ። አሳንሰሩ በቀጥታ መኪናቸው ከቆመችበት ቦታ ነበር የሚያወርዳቸው። ነገር ግን ባልሆነ መንገድ አሳንሰሩ መሃል ጎዳና ላይ ቆሞ ይከፈታል። የታጠቁ ሽብርተኛ ፋኖች አሁን እንደደረስንበት የካርሎስ ጭፍሮች እሳቸውን ከነዘባቸው አፍነው አይኖቻቸውን በጨርቅ ጨፍነው ከሆቴል ሲያንደረድሩ ያወጧቸውና ወደ አንድ ትልቅ አውቶሞቢል ይወስዷቸዋል። ከከተማ ውጪ። አይደረግም። ረዳት ሥራ አስኪያጁ ሲያንቋረር ሰማቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ ጄኔቭ ላይ ተጠለፉ። በጭራሽ አይደረግም። ዋና ሥራ አስኪያጁ ንግግሩን ቀጠለ። ተደረገ እንጂ ወዳጄ፣ የገዛ ዘባቸው ነው እኮ የተናገረው። ካርሎስ ጠለፋውን ለፖሊስ ሪፖርት እንዲያደርግለትና የመያዣ ጥያቄውን እንዲገልጽለት ዘቡን አሰረው። የመያዣ ጥያቄውን በእርግጥ አላወቅሁም። የካርሎስ ጭፍሮች ዘቡን አይኑን መጨፈን ብቻ ሳይሆን እጁንም የፍጥኝ አስረውት ነበር። በመኪናቸው በግምት 20 ወይንም 25 ደቂቃ ያህል ከወሰዱት በኋላ ዘቡን ብቻ ከኋላው መቀመጫ ወርደው አውላላ ሜዳ ላይ ጥለውት ይበራሉ። ሆም ብለው ያሰሩት ላላድርገው ስለነበር ከጥቂት ጊዜ በኋላ በራሱ ጥረት እስሩን ሊፈታ በመቻሉ የአይኑን ሽፋን ገልጦ ወደ አውራ ጎዳና ይሮጣል። አንድ ሞተረኛ አሳፍሮት ወደ አንድ መንደር እንዳደረሰው ዘቡ ስልክ ደውሎ ሁኔታውን ለፖሊስ ሪፖርት ያደርጋል። ጠላፊዎቹ የካርሎስን ስም ሲጠሩና ካርሎስ ጠለፋው መሳካቱን ሲሰማ እንዴት ደስ እንደሚለው ሲያወሩ መስማቱን ጨምሮ ተናግሯል። ፖሊሶቹ ትብብር እንዳደርግላቸው ጠይቀውኛል። ግን እንዴት? የዋና ጸሐፊው አጃቢዎች ሰውየውን በመጠበቅ እንዳይጉላሉ ነግሬ አንድ ሰበብ መፍጠር እንዳለብኝ ጠይቀውኛል። ዋና ጸሐፊው ታመዋል። ለ2 እና ለ3 ቀናት ያህል ታመው ስለሰነበቱ እረፍት እንዲያደርጉ በሐኪም ታዘዋል ብንልስ? ልክ ነው። እንዲያውም ይህንኑ አንተው ራስህ ንገራቸው። እኔ ደግሞ ለስብሰባው አዳራሽ ደውዬ ጸሐፊው በጤና መታወክ የተነሳ ሊገኙ ስለማይችሉ የዛሬ ጧቱ ስብሰባ መተላለፉን መንገር አለብኝ። ቪክቶሪያ በዚህ ጊዜ ሽምቅቅ አለች። ምስጢር ስታዳምጥ መያዝ የለባትም። ይህን አስደናቂ ዜና፣ ይህንን ትንግርት በተቻለ ፍጥነት ኒውዮርክ ማድረስ ይኖርባታል። በእግሯ ጣት እየተራመደች ከምሰሶ ራቅ ካለች በኋላ ጉንጮቿ በጉጉት እየተንቀጠቀጡ እግሯ እየተብረከረከ ቢያስቸግራትም ራሷን ለመቆጣጠር እየታገለች በመጣችበት ተመለሰች። በሴኮንድ በሚቆጠር ጊዜ መኪናዋ ውስጥ ገብታ
በታላቅነቱ በሕይወቷ የመጀመሪያው የሆነውን ጀብዱ መቀዳጀቷን ቅንጣት ሳትጠራጠር ወደ ሆቴሏ ከነፈች። ሪባጂ ሆቴል ውስጥ በመኝታ ክፍሏ ገብታ ከውስጥ እንደቆለፈች በአሁኑ ጊዜ ኒውዮርክ ጊዜው ምን እንደሚሆን ልትገምት ሞከረች። ኒውዮርክ ውስጥ ጊዜው ገና ንጋት ላይ ሳይሆን አይቀርም። በዚህም የተነሳ ከሪኮርድ ሰዎች ውስጥ ልታገኘው የምትችል ደህና ባለሥልጣን ሥራ ላይ እንደማይገኝ ተገነዘበች። የተቀዳጀችው ጀብዱ፣ ለግሉ የያዘችው ትንግርተኛ ዜና ደግሞ ከታላቅነቱ የተነሳ ለአልባሌ ሰው ጆሮ የሚነገር አይደለም። ዜናዋ በቀጥታ ከቁንጮው ላይ መድረስ አለበት። የኤድዋርድ አርምስቴድን የቤት ስልክ አታውቅም። ረጋ ብላ ስታስብ ሃሪ ዴትስ አስቸኳይ ጉዳይ ካጋጠማት ቤቱ እንድትደውልለት የሰጣት የስልክ ቁጥር ትዝ አላት። የሃሪ ዴትስ መኖሪያ ስልክ አገናኝ እያዛጋች ጥቂት ካላዘነችባት በኋላ ከሱ ጋር አገናኘቻት። ሃሎ፣ ማን ልበል? የቪክቶሪያ ልብ ዘለለ። የሰማችው ድምፅ የሃሪ ዴትስ ስለመሆኑ አልተጠራጠረችም። ቪክቶሪያ ዜናዋን እያንባረቀች ልትነግረው ጆሮ ላይ ልትፈነዳበት ፈለገች። ነገር ግን ረጋ እንድትል ሙያ አስገድዷት ልብ ገዛች። ሚስተር ዴትስ፣ ቪክቶሪያ ዌስተን ነኝ ከጄኔቭ አለች ትንፋሿን መለስ አድርጋ። በጧቱ ስለቀሰቀስኩ ይቅርታ፣ ግን አላስጨረሳትም። ምንም አይደለም አላት። በእውነቱ እስካሁን አልተኛውም። ከአነጋገሩ ጥቂት መጠጥ ሳይቀምስ እንዳልቀረ ያስታውቃል። ኤድዋርድና እኔ አሁን ገና ከቢሮአችን መውጣታችን ነው። እንዴት የተወጠርንበት ሌሊት ነበር መሰለሽ። ግን ደግነቱ ኒውዮርክ ውስጥ የሁሉም የበላይ የሚያደርገን ታላቅ ነገር አገኘን። ከማግኘትም አልፈን አሳትመነዋል። እስካሁን የከተማው መንገዶች በጋዜጣችን ሳይጥለቀለቁ አይቀሩም። እሷም እንዲሁ አለቃዋ ንግግሩን እስኪጨርስ ልትታገሰው አልቻለችም። ግን ይሰሙኛል? ሃሪ ዴትስ ከጉዳይ አልጣፋትም። ንግግሩን ቀጠለ። በእርግጥ ከአጠገብሽ ነው የተነጠቅሽው። ታላቅና ትንግርተኛ ዜና። የሚያስደንቀው ደግሞ ሙሉ ለሙሉ የግላችን መሆኑ ነው። ማንም ሰው፣ ማንም ድርጅት ይህን ዜና ሊጋራን አልቻለም። እንዴት ያስደስታል ባክሽ! የተባበሩት መንግስታት ድርጅት ዋና ጸሐፊ ተጠለፉ። ከሆቴላቸው ወጥተው ወደ ስብሰባው አዳራሽ ሲያመሩ ታፈኑ። በካርሎስ ጭፍሮች አለች ቪክቶሪያ በሰለለ ድምፅ። እልህ ጉሮሮዋን አንቋታል። አልጋዋ ላይ በቁማ ወደቀችበት። ውጋት የጠበሰቃት መሰላት። ጨጓራዋ ሳይቀር እየተፋጨ አስገመገመ። ሃሪ ዴትስ የሰማት አይመስልም። በካርሎስና በጭፍሮቹ ኤድዋርድና እኔ ወደ መኝታችን ለመግባት ስንለያይ የጠላፊዎቹ የመያዣ ጥያቄ ዜና ደረሰን። አሁን ሠራተኞቻችን ይህንኑ ዜና በማተም ላይ ናቸው። በነገው እትማችን ላይ ሌላ ትንግርት አውጥተን የኒውዮርክ ነዋሪ ሕዝብ ሊንበሸበሽ ነው። የመያዣ ጥያቄያቸው ለመሆኑ ምን ነበር? ጠየቀች ቪክቶሪያ ወሽመጧ ተቆርጦ። የማይረባ ነው ባክሽ፣ በእውነቱ የማይረባ። ግን እንደ ካርሎስ አይነቱን ሰው የምታውቂው ከሆነ ከሱ የሚጠበቅ ጥያቄ ነው ያቀረበው። መያዣው የኑክሌር ጦር መሳሪያ የሚመለከተውን ስብሰባ አቋርጦ የየመንግስታቱን መልእክተኞች ወደ የሀገራቸው መመለስን የሚጠይቅ ነው። ምክንያቱም ስብሰባው ኃያላን መንግስታት ደካሞቹን ሀገሮች ያልታጠቁና ደካሞች አድርገው ለማስቀረት ያለሙት የተንኮል ስብሰባ ነው ይላል ካርሎስ። ስለዚህ ይህ መድሎ የሚያደርግ ስብሰባ ተበትኖ ተወካዮች አገሮቻቸው መሳሪያዎቹን እንዲያመርቱ ተፈቅዶላቸው በየመጡበት እንዲመለሱ ይፈልጋል። በዚህም መሠረት የስብሰባው ተካፋዮች ወደ የሀገሮቻቸው ከተመለሱ ዋና ጸሐፊው ምንም ጉዳት ሳይደርስባቸው ይለቀቃሉ። በቅርቡ ሌላ ስብሰባ ሊጠራ አይችልም ታዲያ? ይችላል። ግን ካርሎስ እንዲህ አይነቱ ስብሰባ ዳግመኛ የሚካሄድ ከሆነ እንደገና ሽብር እንደሚለቅበት አስጠንቅቋል። ካርሎስ እንዲህ ማድረግ ልማዱ ነው። ይኸውልሽ ሪኮርድና ማርክ ብራድሾ
ዛሬም የአሜሪካና የመላው ዓለም ኢንፎርሜሽን ቁንጮነታቸውን ደገሙት እልሻለሁ። ሁሉም አዲሱን ዜና የሚያገኘው ከሪኮርድ ብቻ ይሆናል። በይ እንግዲህ ትንሽ ላሸልብ። ስለ ደወልሽልኝ አመሰግንሻለሁ ቪኪ። ለምን እንደ ደወለሽ ለመጠየቅ እንኳን ሳይጨነቅ ጆሮዋ ላይ ስልኩን ጠረቀመባት። እንደ ተቀመጠች ደርቃ ቀረች። ትንግርተኛ ዜና ዛሬም ከአፏ ላይ ተነጠቀ። በማን? ዛሬም በሪኮርድ ብርቅ ልጅ በማርክ ብራድሾ። እንዴት? የሰዓቷ ደወል ጠለፋው ከተካሄደ 3 ሰዓት ብቻ እንዳለፈው አስረዳት። የግሏ የብቻዋ ዜና ነበር፣ ግን ብትታገልም አልታደለችም። ከሷ ቀድሞ ሌላ ሰው ዘግቦ አቅርቦለታል። ኒውዮርክም ይሄኔ በነጎድጓዳማው ዜና ተመታለች። መንገዶቿ ብቻ ሳይሆኑ የአየር ሞገዷ ሳይቀር በትንግርተኛው ዜና እየተርገበገበ ነው። ታሪኩ በተፈጸመበት በጄኔቭና በሰፊው ዓለም ግን ድርጊቱን ገና ማንም አላወቀውም። ማንም ቢሆን ሊያውቀው የሚችለው ተአምረኛው ሪኮርድ ጋዜጣ ሲነግረው ብቻ ነው። እንዴት? ምናልባት እንደ ኒክ ራምሲ ያለ ልምድ ያካበተ ጋዜጠኛ ምስጢሩን ያውቅ ይሆናል። ያው ራምሲን ማግኘት፣ ለራምሲ መንገርና የሚላትን መስማት አለባት። ሞገድ። ደራሲ አርቪንግ ዋላስ፣ ተርጓሚ ተሾመ ዳምጠው፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች